የተለያዩ ስልኮችን የተጠቀማችሁ ካላችሁ አንድ ልታስተውሉት የምትችሉት ነገር አንዳንዶቹ ስልኮች ስክሮል ስታደርጉ ስሙዝ ናቸው። ሌሎቹ ላይ ደግሞ አሪፍ ናቸው እኮ ግን የሆነ የሚይዛቸው ነገር የሚመስሉ ይሄ የሚሆነው በስክሪን ሪፍሬሽ ሬት ምክንያት። በቀላሉ ለማስረዳት ሪፍሬሽ ሬት የምንለው ስክሪናችን በአንድ ሰከንድ ውስጥ ምን ያህል ጊዜ ራሱን አፕዴት ያደርጋል የሚለው ነው። አብዛኛው ስታንዳርድ የምንላቸው ስክሪኖች 60 ሄርዝ ሪፍሬሽ ሬት ያላቸው ማለትም በሰከንድ ውስጥ 60 ጊዜ አፕዴት ያደርጋሉ ማለት ነው። ነገር ግን ጌሚንግ ሞኒተሮች እና ሃይ ኤንድ የሆኑ ስልኮች ላይ 90 ሄርዝ 120 ሄርዝ ወይም ከዛ በላይ ሪፍሬሽ ሬት ያላቸውን ስክሪኖች እናገኛለን። ይሄ ማለት በሰከንድ ውስጥ ስክሪኖቹ 90 ወይም 120 ጊዜ አፕዴት ያደርጋሉ ማለት ነው። ስለዚህ አንድ ስክሪን ከፍ ያለ ሪፍሬሽ ሬት ካለው ስክሮሊንጉ ወይም አኒሜሽኑ ስሙዝ ይሆናል። ይሄ ማለት ስልኩ ሞር ባትሪ ይጠቀማል ማለት ነው። ለዚህ ነው አብዛኞቹ ስልኮች አዳፕቲቭ ሪፍሬሽ ሬት የሚጠቀሙት ማለትም ዲፔንዲንግ ኦን ሃው ዊ ዩዝ ዘ ፎን ሪፍሬሽ ሬቱ 120 90 ኢቭን 10 ሄርዝ ድረስ ስዊች ያደርጋል ባትሪ ለመቆጠብ።